ሰላም እንዴት አላችሁ ቤተሰቦቻችን? ለሰዓቱ የተመረጡና አዳዲስ ሰበር መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ መካከል ከመካከለኛው ምስራቅ የተከሰተው ጦርነት እጅግ ተባብሶ መቀጠሉ አንደኛው ነው። የኢራን መንፈሳዊ መሪ አያቶላ አሊ መገደላቸውንና አስክሬናቸውን መገኘቱን አንድ የእስራኤል ባለስልጣን ለሮይተርስ ዜና ወኪል ገልጸዋል። ነገር ግን ለኢራን መንግስት ቅርበት ያላቸው ሚዲያዎች በበኩላቸው መሪው በጽናት እየመሩ እንደሆነ ቢገልጹም ተቃራኒ መረጃዎች ግን ዓለምን እያነጋገሩ ነው። የእስራኤል አየር ኃይል ጥቃት ከፍተኛው መሪ አያቶላ አሊን ጨምሮ 30 የሚሆኑ የሀገሪቱ ከፍተኛ የፖለቲካና ወታደራዊ መሪዎችን ኢላማ ተደርገዋል። ከነዚህም በተጨማሪ በኦሮሚያ ክልል ምስራቅ አርሲ ዞን ሸርካ ወረዳ በተፈጸመ አዲስ ጥቃት 21 ምዕመናን በታጠቁ አካላት መገደላቸውም ሰምቷል። ዝርዝር መረጃዎችን ለማዳመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን መረጃው ለብዙ ሰዎች እንዲደርስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የኢራኑ መንፈሳዊ መሪ አያቶላ መገደላቸውና አስክሬኑ መገኘቱም አንድ የእስራኤል ባለስልጣን ለሮይተርስ ዜና ወኪል ገልጸዋል። እስካሁን ድረስ በኢራን በኩል የተሰጠ ይፋዊ መግለጫ ባይኖርም የእስራኤሉ ጠቅላይ ሚኒስትር በሰጡት መግለጫ ግን የአያቶላ ካሚኒ በእስራኤልና በአሜሪካ አየር ጥቃቶች መገደላቸውን የሚያሳዩ በርካታ ምልክቶች መኖራቸውንም ገልጸዋል። ኔታንያሁ ሲናገሩም ዛሬ ማለዳ አምባገነኑን ካሚኒ የቅጥር ግቢም ደምስሰናል፣ ይህ አምባገነን ከእንግዲህ የሌለ መሆኑን የሚያሳዩ ብዙ ምልክቶችም አሉ ብለው ተናግረዋል። ከካሚኒ በተጨማሪ የገዢው ስርዓት ከፍተኛ ባለስልጣናት፣ የኢራን አብዮታዊ ዘብ አገዛዞችና የኒውክሌር ፕሮግራም ቁልፍ ሰዎች መገደላቸውን ጠቅላይ ሚኒስቴሩ ገልጸዋል። በቴህራን የሚገኘው የካሚኒ መኖሪያ ግቢ ከፍተኛ ውድመት እንደደረሰበት የሳተላይት ምስሎች እያሳዩን ነው። የኢራን የውጭ ጉዳይ ሚኒስቴር በበኩላቸው መሪው ደህና ናቸው ቢሉም እስካሁን ካሚኒ በአካል ታይተው መግለጫም አልሰጡም። ከኢራን መንግስት ጋር ቅርበት ያላቸው ታስኒም እና መሄር የዜና ወኪሎች ግን መሪው በህይወት እንዳሉና በጽናት እየመሩ መሆናቸውን ዘግበዋል። የእስራኤል የአየር ኃይል እንደተናገረው ከሆነም በካሚኒ መኖሪያ ግቢ ላይ 30 አጥፍቶ ጠፊ ቦምቦችን የጣለ ሲሆን በወቅቱ መሪው በስፍራው የሚገኝ የምድር መጠለያ ውስጥ እንደነበሩም ጠቁሟል። በጥቃቱ የካሚኒ ወታደራዊ ጸሐፊና የተወሰኑ ቤተሰብ አባላት መገደላቸውም ተነግሯል። እንዲሁም የአባታቸው ተተኪ ይሆናሉ ተብሎ የሚጠበቁት ልጃቸው ሙጅተባ ካሚኒም ሳይገደሉ እንዳልቀሩ ተዘግቧል። ይህ ሰው ትላንት ነበሩ፣ ዛሬ ግን የሉም። ኢራንን ለ40 ዓመት ለሚጠጋ ጊዜ አንቀጥቅጠው የገዙት ካሚኒ ዛሬ በህይወት ስላለመኖራቸው ትልቅ ጥርጣሬ ውስጥ ወድቋል። ከቀናት በፊት አገዛዛቸውን ተቃውሟል ያላቸውን ወጣቶች የፍጥኝ በማሰር በፖሊስ ካምፕ በማስደብደብ በእግራቸው ቆመው እንዲሄዱ አድርገውም ነበረ። የዩኒቨርሲቲ ተማሪዎችንም መንግስቱን ተቃውሟል በሚል በስቅላት እንዲቀጡ ሲፈርዱ የነበሩት ካሚኒ ዛሬ ግን አስክሬናቸው በፍርስራሽ ውስጥ መቀበሩ ይነገራል። አሜሪካና እስራኤል ጥቃት ለመፈጸም ሲነሱ ቁጥር 1 ኢላማቸው የነበሩት እሳቸውም ነበሩ። ቤተ መንግስታቸው በልዩ የኮንክሪት ምሽግና የውስጥ ለውስጥ መተላለፊያ ዋሻ የተገነባ ቢሆንም ቀጠሯቸው ደርሰው በ86 ዓመታቸው በፍርስራሽ ውስጥ መቀበር ግድ ብሏቸዋል። ይህ የተቀናጀ ጥቃት በአንድ ጊዜ 30 ከፍተኛ መሪዎችን ኢላማ ማድረጉን የኢራንን የአመራር መዋቅር በእጅጉ የሚጎዳ እርምጃም ሆኗል። የአያቶላ አሊ ካሚኒን ታሪክ ወደ ኋላ መለስ ብለን ስንመለከት ብዙ አስገራሚ ኩነቶችን እናገኛለን። ከዛሬ 47 ዓመት በፊት የኢራንን የፖለቲካ ታሪክ የቀየረው የኢራን እስላማዊ አብዮት ሲካሄድ ሀገሪቱ በሱፕሪም ሊደር መመራትም ጀምራለች። ካሚኒ ከታዋቂው አያቶላ ኮሚኒ በመቀጠል ሁለተኛው መንፈሳዊ መሪም ነበሩ። ኮሚኒ ኢራን የምትመራበትን የአመራር ዘይቤ የቀየሱ የእስላማዊ አብዮት መሐንዲስ ተብለውም ይታወቃሉ። የሩሲያ የውጭ ጉዳይ ሚኒስቴር ሞስኮ በጋራ በመተባበር ላይ የተመሰረቱ የሰላም ጥረቶችን ለመደገፍ ዝግጁ መሆኗን አስታውቋል። በሌላ በኩል የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ አሜሪካና እስራኤል በኢራን የኒውክሌር ጣቢያ ላይ የፈጸሙትን ጥቃት ተከትሎ ጥልቅ ስጋታቸውን ገልጸዋል። ይህ እርምጃ ቀጠናዊ ውጥረቱን ወደ አደገኛ ደረጃ ያሸጋገረ መሆኑንና ሁሉም ወገኖች ራሳቸውን እንዲገዙ ጥሪም አቅርቧል። ጦርነቱ በዱባይና በሌሎች ሀገራትም ስጋት ፈጥሯል። ኢራን በሰነዘረችው ጥቃት በዱባይ ፍንዳታዎች የተሰሙ ሲሆን በተባበሩት አረብ ኤሚሬትስ አንድ ኤዥያዊ ሰው መሞቱም ታውቋል። የኤሚሬትስ አየር መንገድ ወደ ዱባይ የሚገቡና የሚወጡ በረራዎችንም አግዷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው አሜሪካ በጥቃቱ ተሳታፊ መሆኗን አረጋግጠው ለኢራን ህዝብ የነጻነታችሁ ሰዓት ደርሷል የሚል መልእክትም አስተላልፈዋል። ወደ ሀገር ውስጥ መረጃችን ስናልፍ በኦሮሚያ ክልል ምስራቅ አርሲ ዞን ሸርካ ወረዳ በተፈጸመው አዲስ ጥቃት 21 ምዕመናን በታጠቁ አካላት ተገድለዋል። የሽርካ ወረዳ ቤተ ክህነት አካላት እንደገለጹት ጥቃቱ የተፈጸመው ትናንት ከሰዓት 12 ሰዓት ገደማ ጃዊ ዋጩ በሚባል ቀበሌም ነው። የታጠቁት አካላት ግድያ ከፈጸሙ በኋላ ቤቶችን እያቃጠሉ እንደሚገኙም ተገልጿል። እስካሁን 21 ምዕመናን ቀብረን ተመልሰናል ያሉት የቤተ ክህነቱ ኃላፊ አካባቢው አሁንም ከፍተኛ ስጋት ቀጠና ላይ መሆኑንና ሰሚ አካል ካለ ትኩረት እንዲሰጥም አሳስበዋል። የኢትዮጵያ ቱዴይ ለሰዓቱ ያዘጋጀናቸው መረጃዎች እነኚህ ነበሩ። በሌሎች ዝርዝር መረጃዎች እስከምንገናኝ በሰላም ቆዩ።